ሁላችሁም ታውቁታላችሁ። ሆሳዕና ይባላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ሆሳዕና በአርያም ይሉ ነበር የሚል ኃይለ ቃል እናገኛለን። የትምህርታችን ርዕስ ይሄ ይሆናል። ሆሳዕና በአርያም። ሕዝቡ ሆሳዕና በአርያም እያሉ ስላመሰገኑት የዛሬው እሑድ ሆሳዕና ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በሕዝቡ ሆሳዕና በአርያም ተብሎ ስለተመሰገነ ቤተ ክርስቲያናችን በዛሬው እሑድ ያንን ታስባለች ማለት ነው። ስለዚህ የትምህርታችን ርዕስ ሆሳዕና በአርያም የሚል ነው። እንግዲህ ሆሳዕና ማለት መድኃኒት ማለት ነው። አርያም ማለት ደግሞ ሰማይ ማለት ነው። ሆሳዕና በአርያም ማለት የሰማዩ መድኃኒት፣ በሰማይ የሚኖረው በሰማይ ያለው መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ መድኃኒት ሆኖ ተገለጠ ለማለት ነው። ስለዚህ የሰማዩ መድኃኒት የሰማዩ ጌታ በምድር ላይ የሰው ልጆችን ያድን ዘንድ ለሰው ልጆች ድነት ለመስጠት ተገለጠ ሲሉ ሕዝቡ ሆሳዕና በአርያም እያሉ አመስግነውታል። ዛሬ ቤተክርስቲያናችን የምታስበው ይህን ነው ማለት ነው። እንግዲህ እንደምታውቁት ከሆሳዕና ጋር ዝማሬ አለ። ከሆሳዕና ጋር ደግሞ ጌታችን በአህያ ውርንጫ ላይ መቀመጡ ይታሰባል። ከሆሳዕና ጋር የሕፃናቱ ምስጋና፣ የሕፃናቱ ዝማሬ ይታሰባል ማለት ነው። አሁን እነዚህን ነገሮች እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደሱ ሄደ ነው የሚለው። በወንጌሎች በወንጌል ጸሐፊዎች ተጽፏል። እስካሁን ሉቃስን ነው የማይላችሁ። የሉቃስ ወንጌል ምዕራፍ 19 ቁጥር 28 ይህንን ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቤታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈትታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም እንዳዘዛቸው አደረጉ የሚል ኃይለ ቃል እናስቀምጣለን። በአህያው ላይ ጌታችን ተቀመጠ ይላል። እንግዲህ ታሪኩ በወንጌል የተጻፈ በወንጌል የተመዘገበ ነው። እግዚአብሔር ሰው ሆነ። እግዚአብሔር ሰው ሆኖ በምድር ላይ ብዙ ስራዎችን ሰራ፣ ብዙ ታምራትን አደረገ። ዛሬ ቤተክርስቲያናችን የምታስበው እግዚአብሔር ሰው ሆኖ በኢየሩሳሌም ተገልጦ ወንጌል ሲሰብክ ከሰራቸው ስራዎች አንዱን ነው። ከሰራቸው ስራዎች አንዱ ኢየሱስ ክርስቶስ ቢታንያ ቤተፋጌ ከተባለው ቦታ ተነስቶ ወደ ታላቁ ቤተ መቅደስ በአህያ ላይ ተቀምጦ ሄደ ነው የሚለው። አሁን ይህ ታሪክ ራሱ ኢየሱስ ክርስቶስ በጊዜው የፈጸመው ጌታችን ወንጌል እየሰበከ ሳለ የተደረገ የተፈጸመ ታሪክ ነው። አሁን የምንተርከው ማሰብ ስላለብን ጌታችን ያደረገውን ማሰብ ስላለብን፣ ለምን ይህን ያደረገ? ትምህርቱ ምንድን ነው? ምስጢሩ ምንድን ነው? ትርጓሜው ምንድን ነው? ለእኛ የተላለፈው መልእክት ምንድን ነው?
ምን ሊያስተምረን ፈለገ? ምን ትምህርት ለመስጠት ፈልጎ ነው በአህያ ላይ ተቀምጦ ከቤተፋጌ ከቢታንያ ወደ ኢየሩሳሌም የገባው የሚለውን ቤተክርስቲያናችን ያው ታስተምራለች፣ ታስባለች ማለት ነው። አሁን የምንማረው ይህን ድርጊቱ ተፈጽሟል፣ ግን ለምን አደረገው የሚለውን እናያለን ማለት ነው። ሁሌ እንደምንነግራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰራውን ስራ ሁሉ በነቢያት አናግሯል። ገና ሰው ከመሆኑ በፊት ነቢያት ተናግረውታል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ እንደሚቀመጥ ዘካርያስ የተባለው ነቢይ አስቀድሞ ተናግሯል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል ብሎ ነቢዩ ዘካርያስ አስቀድሞ ይህንን ድርጊት በትንቢት ገልጦት ነበረ። እግዚአብሔር ምስጢሩን መጀመሪያ ለነቢያት ገለጠ። ነቢያት ተናገሩ፣ ሲናገሩ ኖሩ። ጊዜው ሲደርስ ራሱ ሰው ሆኖ ነቢያት የተናገሩትን በቅደም ተከተል ፈጸሙ። ኢየሱስ ክርስቶስ እውነተኛ አምላክ መሆኑ የሚታወቀው ለዚህ ነው። ዝም ብሎ ድንገት ከች አላለም። አስቀድሞ በነቢያት አናግሮ ጊዜ ቀጥሮ እመጣለሁ ብሎ ነቢያት ሲናገሩ ኑረው እውነተኛ አምላክ ስለሆነ ነቢያት ከተናገሩት አንድም ሳያስቀር በቅደም ተከተል ነው የፈጸመ እና በአህያ ላይ ስለመቀመጡም ነቢዩ ይህንን ነግሮናል ማለት። አሁን ነቢዩ ዘካርያስ ጌታችን በአህያ ላይ እንደሚቀመጥ ብቻ ሳይሆን ለምን እንደሚቀመጥ ነው የነገረን። ለምንድን ነው በአህያ ላይ የተቀመጠው የሚለውን በደንብ አድርጎ ገልጦታል። ንጉሥሽ ጻድቅና አዳኝ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። ደስታ እየመጣ ነው። እልል ልትሉ ይገባል። የሰው ልጅ ደስ ሊለው ጊዜ ተቀጥሮለታል። ጊዜው ሲደርስ ያኔ የጽዮን ልጅ ነው የኢየሩሳሌም ልጆች ጌታችን ወንጌልን የሰበከላቸው፣ ጌታችን ታምራት ያደረገላቸው፣ በመካከላቸው የተመላለሰላቸው፣ እርስ በርሳቸው እየተገፋፉ ይከተሉት የነበሩት ዘኬዎስ ቁመቱ አጭር ሆኖ ጌታችንን ማየት ቢያቅተው አስቀድሞ መንገዱ ላይ ወደ ሾላ ዛፍ ወጥቶ ከላይ ወደ ታች ኢየሱስ ክርስቶስን አይቶታል። ሁሉ ለማየት እርስ በርሱ ይገፋፋ ነበር። ጌታችን ወንጌል ሲሰብክ ይገፋፋ ነበር ሕዝቡ። ስለዚህ እንደሚሆን ነቢዩ ዘካርያስ እልል በይ ደስ ይበልሽ ብሎ አስቀድሞ ትንቢት ተናግሮ ነበር። ያ ነው የተፈጸመው። ንጉሥሽ ነው የሚመጣው አለ። ጻድቅና አዳኝ ነው። ንጉሥሽ ጻድቅ ነው፣ ኃጢአት የሌለበት ነው፣ ከኃጢአት ጋር ተሳትፎ የሌለው ነው። የሌለውን ኃጢአት የሚያስተሰርይ እርሱ ጻድቅ ሆኖ ሌላውን የሚያጸድቅ፣ እርሱ ክቡር ሆኖ ሌላውን የሚያከብር፣ እርሱ ንጹሕ ሆኖ ሌላውን የሚያነጻ፣ እርሱ ቅዱስ ሆኖ ሌላውን የሚቀድስ፣ እርሱ ሕያው ሆኖ ለሌላው ሕይወት የሚሰጥ ጻድቅ ነው አለ። ሌላው አዳኝ ነው አለ። የሚመጣው ለሌላ ስራ አይደለም፣ የሰው ልጆችን ለማዳን ነው የሚመጣው። ስለዚህ የሚመጣው
የሰው ልጆችን ለማዳን ስለሆነ የሰው ልጆች እልል ሊሉ ይገባል። ጌታችን ምን ያለ ጊዜ በአህያይቱ ላይ ተቀምጦ በመጣ ጊዜ ነው። እስኪ ልንበሏል ነቢዩ እልል በሉ ነው ያለ። ደስ ይበላችሁ እልል በሉ። ከዚያ ይህ ነቢይ ጌታችን በአህያይቱ ላይ እንዴት ለምን እንደሚቀመጥ ሲገልጥ እንዲህ ያለ ትሑት ሆኖ ነው ያለ። ትሑት ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ጌታችን በአህያ ላይ ለምንድን ነው የተቀመጠ ስንል ትሑት መሆኑን ይገልጥልን ዘንድ ነው። ትሕትናውን ይገልጥልን ዘንድ ነው። ራሱን ዝቅ ማድረጉን ይገልጥልን ዘንድ ነው። መጽሐፍ ቅዱስ በብሉይ ኪዳን የተጻፈውን ስታነቡት ነገሥታቱ በፈረስ ሆነው በሰረገላ ሆነው ወደ ዘመቻ ይሄዱ ነበር። ከቦታ ወደ ቦታ የሚሄዱት በፈረስ በሰረገላ ነበር። ከአህያ ይልቅ ፈረስ ክብር ያለው እንስሳ ነው። ለትራንስፖርት አገልግሎት ሁለቱም ይውላል። ግን ከአህያ ይልቅ ፈረስ ክብር ያለው ነው። እና ይገርማችኋል የብሉይ ኪዳኑን መጻሕፍት ስታነቡት በፈረስ ሆነው በሰረገላ ሆነው ወደ ጦርነት ሄዱ የሚል ነው የምታገኙት። በፈረስ ሆነው በሰረገላ ሆነው ወደ ጦርነት ሄዱ የሚል ነው የምታገኙት። ነገሥታቱ እንደዚያ ነበር። የትኛው ንጉሥ በአህያ ላይ አይቀመጥም። ምድራዊ ንጉሥ የሚቀመጠው በፈረስ ላይ ነው። አሁን እግዚአብሔር ሰው ሆኖ በፈረስ ላይ ሳይሆን በአህያ ላይ ተቀመጠ። ለምን? ነቢዩ ኢሳይያስ እንደነገረን እግዚአብሔር እኮ ሰው የሆነው ዝቅ ብሎ ትሕትና ሊያስተምረን እኮ ነው። ትሑት መሆንን ሊያሳየን እኮ ነው። ትዕቢት ሰውን እንደሚጎዳ፣ ትዕቢት ሰውን እንደማይጠቅም ሊያስተምረን እኮ ነው። ስለዚህ ክብር ባለው በፈረስ ሳይሆን ክብር በሌላት በሰው ዘንድ ማለት ነው። በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ ሁሉም ክብር አለ። ግን ሰው ከአንዱ አንዱን ስለሚያበላልጥ አይ ፈረስ ክብር ያለው ነው ያለው ነው፣ አህያ ደግሞ ዝቅ ያለች ናት። እንደዚያ ነው የሚመለከተው። እና እንደ ሰው አመለካከት እንደ ሰዎች ግንዛቤ ነው ጌታችን የሰራው። ስለዚህ ሰው በሚንቃት በአህያ ላይ ነው የተቀመጠ። ለምን? ይኸው ትሑት ሁኜ ነው የመጣሁት፣ ሰው የሆንኩት ስለ ትሕትና ነው። ታዲያ ሰማይ ዙፋኑ የሆነ ጌታ፣ በሰማይ በምድር በዓለም የሞላ ጌታ እንዴት ሰው ሆኖ በሰው አካል ይገለጣል? ትሕትናውን ሊገልጥ ነው እንጂ ትሑት ሆኖ ሊያሳየን ነው እንጂ ትሕትናን ሊያስተምረን ነው እንጂ እንደዚህ የሆነ ስለሆነም ዛሬም በአህያ ላይ የተቀመጠው ትሕትናውን ሊያስተምረን ነው የሚለው። ስለዚህ ከዚህ ምን እንማራለን? እግዚአብሔር ሰው ሆኖ በእውነት እንዴት ነው ራሱን ዝቅ ያደረገው? እኛ ምንድን ነው የምናስበው? አሁን በአእምሯችን ስለ ራሳችን ምን እናስባለን? ዝቅ ማለትን ወይስ ከፍ ማለት? ትንሽ ሆኖ መታየት ወይስ ታላቅ ሆኖ መታየት? እንኳን ያለንን ክብር የሌለንን እንኳን እናስመስላለን። ሰዎች ይላል ክብር ሳይኖረን ክብር ያለን እንመስላለን። ታላቅም ሳንሆን ታላቅ መስለን መታየት እንፈልጋለን። እንደው ከሌላው ሁሉ የበላይ መሆን ደስ ይለናል። የበላይ መሆን እንፈልጋለን። ደግሞ ትንሽ እግዚአብሔር በሰጠን ማለት ነው። በየትኛው እግዚአብሔር በሰጠን መቼም በዚህ ዓለም ላይ ያለው ጸጋ ያው ይታወቃል። ለአንዱ ብዙ ሀብት አለው፣ ለአንዱ ትልቅ ስልጣን አለው፣ ለአንዱ ትልቅ እውቀት አለው፣ ለአንዱ ደግሞ የሚመጨለቅ መልክ አለው፣ ለአንዱ ትክክል የሆነ ቁመት አለው። አንዱ አጠር ይላል፣ አንዱ ወፈር ይላል፣ አንዱ ቀጠን ይላል። እንደዚህ ነው በዚህ ዓለም የሚኖረው አይደለም።
ይህ ሁሉ መከራ የመጣው አዳምና ሔዋን ዕፀ በለስን ከበሉ በኋላ ነው። በገነት ግን አዳምና ሔዋን በጣም ያልወፈሩ፣ በጣም ያልቀጠሩ፣ በጣም ያልረዘሙ፣ በጣም ያላጠሩ ትክክል የሆነ አካል ያላቸው ነበሩ። ከገነት ወጥተው ወደ ምድረ ፋይድ ሲመጡ ነው አንዱ አጭር፣ አንዱ ረዥም፣ አንዱ ቀይ፣ አንዱ ጥቁር፣ አንዱ ወፍራም፣ አንዱ ቀጭን ሆኖ የሚወለዱ ሆነ ይላል። ወደ ተረገመችው ምድር ሲመጡ ሰው እንደዚህ ነው። ታዲያ እኛ በዚህ እንታበይበታለን ማለት ነው። ረዘም ያለው አጠር ያለውን ይልቃል፣ ወፈር ያለው ቀጠን ያለውን ይልቃል፣ ቀጠን ያለው ደግሞ ወፈር ያለውን ይልቃል። ሰው ምን የማይልቀው አለ? በየትኛው መጠቀም ቀዩ ቀዩን ይልቃል፣ ቀዩ ደግሞ ቀዩን ይልቃል። በውበታችን እንኳን ተመልከቱ፣ በብዙ መንገድ እንታበይበታለን፣ በብዙ መንገድ እንኮራለን፣ እንታበያለን። ትዕቢተኞች ነን። አሁን እግዚአብሔር ሰው ሆኖ የመጣው ወደዚህ ትዕቢተኛ ሕዝብ ነው። ትዕቢት የዲያብሎስ ነው። ትሕትና የኢየሱስ ክርስቶስ ነው። ትዕቢተኛው ዲያብሎስ አንጦርጦስ ወረደ። ትዕቢተኛው ዲያብሎስ ጨለማ ለበሰ። ትዕቢተኛው ዲያብሎስ ክብሩን አጣ። ትዕቢተኛው ዲያብሎስ ከሰማይ የነበረውን ቦታውን አጣ። ትዕቢት ቦታ ያሳጣል። ትዕቢት ክብር ያሳጣል። ትዕቢት ያዋርዳል። ትዕቢት ጨለማ ያለብሳል። ስለዚህ ዲያብሎስ በትዕቢቱ አልተጠቀመም። ለሰው ልጅ የሚጠቅመው ትሕትና ራስን ዝቅ ማድረግ ነው። ኢየሱስ ክርስቶስ ደግሞ ይህንን በቃል ብቻ ሳይሆን በተግባር መጀመሪያ በቃል አስተምሯል አይደለም? ራሱን ዝቅ ያደረገ ምን ይላል መጽሐፍ ቅዱስ? ከፍ ይላል። ራሱን ከፍ ያደረገ ደግሞ ምን ይላል? ዝቅ ይላል። መጽሐፍ እንዲህ አድርጎ ነው ወንጌል ያስተማረው። መጀመሪያ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ያለውን ስታነቡ እንደነዚህ ሕፃናት ካልሆናችሁ ካልተመለሳችሁ ከቶ መንግሥተ ሰማያትን አትወርሱም ማለት። አንድ ሕፃን አምጥቶ በሐዋርያት መካከል ራሱን ዝቅ ያደረገ እንደዚህ ይዛል ይከብራናል። ራሱን ታላቅ የሚያደርግ ደግሞ እንደ ዲያብሎስ ይዋረዳል። ይሄ የቃል ትምህርት ነው። ያን በቃል ያስተማረውን የወንጌል ትምህርት በተግባር ማስተማር አለብኝ ብሎ ነው ኢየሱስ ክርስቶስ በአህያ ላይ የተቀመጠው። ያን በቃል ያስተማረውን በተግባር ማሳየት አለብኝ ብሎ በፈረስ በበቅሎ ሳይሆን በአህያ ላይ ተቀምጦ ወደ ኢየሩሳሌም። አሁን ይሄ ነው ዘካርያስ ንጉሥሽ ትሁት ነው፣ ንጉሥሽ አዳኝ ነው፣ ንጉሥሽ ጻድቅ ነው። ትሁት ሆኖ በአህያ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል ብሎ አስቀድሞ የተናገረው ይህንን እጅግ ደስ የሚያሰኘውን ተግባር ነው፣ የትህትና ተግባር ነው ማለት። ሌላው ምን ይላሉ እንግዲህ የቀድሞ ነገሥታት በፈረሱ ነው ጦርነት ይሄዱ ነበረ። እንደው ነቢያት ይላሉ ሊቃውንት እንደዚህ ይላሉ። ነቢያት መጪው ዘመን የጦርነት ዘመን ከሆነ በፈረስ ተቀምጠው ጦር ይዘው ይታዩ ነበር። መጪው ዘመን የሰላም ዘመን ከሆነ በአህያ ላይ ተቀምጠው ጭራ ይዘው ነጭ ጭራ ይዘው ይታዩ ነበር። አሁን ኢየሱስ ክርስቶስ በአህያ ላይ መቀመጡ ከዛሬ ጀምሮ ለሰው ልጆች ሰላም ነው። ያ የሰላም ጠላት ዲያብሎስ ወድቋል። ከዛሬ ጀምሮ የሰው ልጆች በሰላም ይኖራሉ። ወደ ሲኦል አይወርዱም። መከራው በመከራ ውስጥ አይኖሩም። ከዛሬ ጀምሮ ሰላም ነው ለእናንተ። ይህን ማለት ነው በአህያ ላይ የተቀመጡ ደግሞ በአህያይቱ ላይ ተቀምጦ ሰላምሽ ዛሬ ነበረ የሚለውን ቃል የተናገረው አሁን ባነበብነው በወንጌል ክፍል በሉቃስ ወንጌል ምዕራፍ 19 ላይ ያለው እንዲህ የሚል ቃል ምን ያስቀምጠው ማለት ነው። ሰላምሽ አንቺ ኢየሩሳሌም ወይ ዛሬ ብታውቂ ሰላምሽ ዛሬ ነበር ያለ በአህያ ላይ ተቀምጦ ሰላምን የሰበከው ጌታችን መድኃኒታችን ኢየሱስ ክርስቶስ።
እንግዲህ ህዝቡ ምዕመናን ምንድን ነው ያደረጉት? አሁን እኛ ቤተክርስቲያን ዛሬ የምታስበው ጌታችን በአህያይቱ ላይ ተቀምጦ ሲሄድ ህዝቡ ዘንባባ እየቆረጡ የዘንባባውን ውስጡን ለስላሳውን ማለት ነው ያን እየቆረጡ ይዘው ያመሰገኑት የእስራኤላውያን ልማድ ነው። እንደዚህ ያመሰግናሉ። አብርሃም ሚስቱ ሳራ መካን ሆና ኖራ ይስሐቅን በወለደች ጊዜ መስዋዕት ሰውቶ ዘንባባ ቆርጦ ያን መሠዊያውን እየዞረ ይላል ለ7 ቀን ያህል እየዞረ አመሰገነ ይላል። ሊቃውንቱ ሲያመሰግኑ አድረዋል። አብርሃም ነሣኢቱ ቀመቀልት በዘያውር ምስዋዓ በስብሐት ሰብሐ ወዘመረ። አብርሃም የዘንባባውን ጫፍ ይዞ መሠዊያውን እየዞረ እግዚአብሔርን አመሰገነ። ለምን? ይስሐቅ ሳራ ሚስቱ ሳራ ይስሐቅን ስለወለደችለት እግዚአብሔር የነገረው ስለተፈጸመለት አሁን ይስሐቅ በመወለዱ ደስ ስላለው ዘንባባ ይዞ ነው ያመሰግን። ዘንባባ የደስታ ምልክት ነው። ዘንባባ የደስታ ምልክት ነው። እነ በብሉይ ኪዳን ብዙ ቦታ ላይ የምታገኙ መኃልየ ምዕራፍ 7 ቁጥር 8 ላይ ሰሎሞን እንዲህ አለ፣ ወደ ዘንባባው ዛፍ እወጣለሁ ጫፎቿንም እይዛለሁ ይላል። ወደ ዘንባባው ዛፍ እወጣለሁ በውስጥ አንድ ጊዜ ጫፎቿንም እይዛለሁ። የዘንባባ ጫፉ ነው እንጂ ከታች ያለው እሾህ ነው አይደል? ጫፉ ነው እንጂ ደስ የሚያሰኝ ዘንባባው ታቹ ብዙ ጊዜ የቆየው ዘንባባ እሾሃም ነው እና ሰሎሞን ከዘንባባ እሾሁን ሳይሆን ጫፉን ይዛለሁ ነው ያለው። እስራኤላውያን ደስ ስላቸው ዘንባባ እየያዙ ያመሰግኑ ነበረ ይላል። እና ለምንድን ነው ዘንባባ ይዘው እንዲያመሰግኑ ያደረጋቸው ስንል ሁለት ምስጢር አለው። አሁን ዘንባባ ይሄ የቆየው ታቹ እሾህ አለው ብያችኋል። ጫፉ ደግሞ ደስ ይላል። እናንተ አሁን በራሳችሁ ላይ እንደጠመጠናችሁት ደስ ይላል። እና ምስጢሩ ምንድን ነው? ዘንባባ እሾህ መሆኑ እግዚአብሔር በዓመፀኞች ላይ የሚፈርድ አምላክ መሆኑን ያመለክታል። ጫፉ ለስላሳ መሆኑ ለሚያመልኩት ለሚከተሉት ደግሞ ርኅሩህ አምላክ መሆኑን ያሳያል ማለት ነው። ስለዚህ እሾሁ ፈታሂ መሆኑን ፈራጅ መሆኑን እግዚአብሔር ይናገራል፣ እግዚአብሔር ያስተምራል፣ ትምህርት ይሰጣል፣ ይገስጻል፣ ይመክራል። ልብ በማይሰማው ላይ ደግሞ ይፈርዳል። እግዚአብሔር አምላክ ፈራጅ አምላክ ነው። ካስተማረ በኋላ ከተናገረ በኋላ በነቢይ በዘመነ ነቢያት በነቢይ ያስተምር ነበር። በዘመነ ሐዋርያት በሐዋርያት በዘመነ ሊቃውንት በሊቃውንት አሁንም በመምህራኑ በሰባክያኑ ራሱ ይሰብካል፣ ራሱ ያስተምራል፣ ራሱ ይገስጻል። ቃሉን በሰው ጆሮ ራሱ ያስገባል፣ በሰው አእምሮ ይቀርጻል። ጆሮ ያለው መስማትን ይስማ ብሎ ወንጌል ሰብኳል። የልብ ጆሮ ያለው ይሄኛውን ጆሮ ብቻ ሳይሆን የልብ ጆሮ ይሄኛው ጆሮ ማስገባት ብቻ ነው። የልብ ጆሮ ግን ደግሞ ያን ቃሉን ሰምቶ ሁሌ የሚያስቀምጥ ማለት ነው። ተመልከቱ፣ እግዚአብሔር ያስተምራል፣ በዓመፀኛው ላይ ይፈርዳል። ብሉይ ኪዳን አዲስ ኪዳን የሚለው እግዚአብሔር ያስተምራል፣
ለትሑቱ ደግሞ ተመልከቱ፣ ለትሑቱ ለአማኙ ደግሞ የፈለገውን ነገር ይሰጣል። ደስታ ይሰጠዋል፣ ሰላም ይሰጠዋል፣ ሕይወት ይሰጠዋል፣ እረፍት ይሰጠዋል። ስለዚህ እግዚአብሔር የሚቀጣም እንደገና ይቅር የሚልም አምላክ ነው ማለት ነው። ለዚያ ነው ዘንባባ ሁለት ነገር እንዳለው እግዚአብሔርም በሁለት ነገር ላይ የጸና ነው ማለት ነው። ለአማኝና ለአማጺ እግዚአብሔር አምላክ የራሱ ስጦታ አለው። ለአመፀኛው ፍዳ፣ ለአማኙ ደግሞ ዋጋ ይከፍላል እግዚአብሔር አምላክ እና መጽሐፈ ዮዲትን ደግሞ ካነበባችሁ ዮዲት የእስራኤልን ጠላት አሸንፋ በመጣ ጊዜ እስራኤላውያን ዘንባባ እየያዙ እግዚአብሔር ያክብርሽ፣ እግዚአብሔር ያቆይሽ፣ ጠላታችን ድል የነሳሽ እያሉ ታሪኩ ሰፋ ያለ ነው። መጽሐፈ ዮዲት ካነበባችሁ በሰማንያው መጽሐፍ ቅዱስ ላይ ምዕራፍ 15 ላይ ታሪኩ ተጽፎላችኋል። ዘንባባ ይዘው አመስግነዋታል ማለት ነው። እና በእስራኤላውያን ዘንድ በቃ ብዙ ቦታ ላይ ነው የተጻፈው ስለ ዘንባባ ማለት። ስለዚህ ሕዝቡ ነው ከዚህ በላይ ደስታ የለም። በኪሩቤል ላይ የሚቀመጥ ጌታ፣ ሰማይንና ምድርን በእጁ ጨብጦ የያዘ ጌታ፣ በአህያ ውርንጫ ላይ ተቀምጦ ከማየት የበለጠ የሚያስደስት ነገር የለም ብለው ዘንባባውን እየያዙ አመሰገኑ በኢየሩሳሌም። አሁን ቤተ ክርስቲያናችን የሆሳዕና እንደምታውቁት ዘንባባ ታድላለች። ዘንባባ ይዛችሁ አመስግኑ ትላለች። መመሪያችን መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ የተቀመጠው የምንተገብረው በዚህ መልኩ ስለምናመልክ፣ በዚህ መልኩ ስለምናመሰግን ዘንባባ በዛሬው ዕለት የሚታደለው ትምህርት እንዲህ አይነት ታሪክ ስላለው እንጂ ዝም ብሎ አይደለም። ስለዚህ የደስታ መገለጫ ነው ማለት ነው። ደስ ብሏችኋል? ደስ ብሏችኋል ወይስ አላላችሁ? ጌታችን በአህያ ውርንጫ ላይ በመቀመጡ ወደ ቤተ መቅደስ በመግባቱ ጌታችን ትሑት ሆኖ በመገለጡ የትሕትና አምላክ በመሆኑ ለእኔና ለእናንተ ትሕትናን በማስተማሩ ደስ ብሏችኋል? ጌታችን በሰራው ስራ ደስ ሊለን ይገባል። ዲያብሎስ በሚሰራው ደስ የሚላቸው የዲያብሎስ ልጆች ናቸው። የክርስቶስ ልጆች በክርስቶስ ስራ ደስ ይላቸዋል። የክርስቶስ ልጆች በክርስቶስ ታሪክ ደስ ይላቸዋል። የክርስቶስ ልጆች ጌታቸው ክርስቶስ ስላደረገው ነገር ደስ ይላቸዋል። በጌታችን በኢየሱስ ክርስቶስ አሰራር ደስ ካላለ በምን ደስ ይለናል? የዲያብሎስ ልጆች ተቃራኒዎች ናቸው። እንዲህ አይነቱን ነገር ይቃወማሉ፣ ይቃረናሉ። ተቃራኒዎች ናቸው። እስኪ ነው በዚሁ በጠቀስነው በሉቃስ ወንጌል ላይ ባለው ጌታችን በአህያ ላይ ተቀምጦ ሕዝቡ ዘንባባ ይዘው ልብሳቸውን በአህያይቱ ፊት ለፊት እያነጠፉ ደስ ብሏቸው ሲሄዱ በቅናት የተቃጠሉ የዲያብሎስ ልጆች ነበሩ። የሉቃስ ወንጌል ምዕራፍ 19 ቁጥር 38 ላይ ስታነቡ ከቁጥር 37 ጀምሮ ወደ ደብረ ዘይት ቁልቁለትና አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። የደቀ መዛሙርቱ የጌታችን ደቀ መዛሙርት ምስጋና ነው። በሰማይ ሰላም በአርያም ክብር እያሉ አመሰግኑ። ተመልከቱ። አሁን ደቀ መዛሙርቱ እያመሰገኑ ናቸው። የዲያብሎስ ልጆች ይከፋቸዋል። እንዲህ ያሉ ክፉዎቹ ከሕዝቡም መካከል ከፈሪሳውያን አንዳንዱ መምህር ሆይ
ደቀ መዛሙርትህን ገሥጻቸው አሉት ይላል። ደቀ መዛሙርቱ በሰማይ ሰላም በአርያም ክብር የሰማይ ጌታ በምድር ላይ ተገለጠ፣ ለሁላችን ሰላም ሆነልን ብለው ሲያመሰግኑ እነዚያ ፈሪሳውያን ተቃጠሉ፣ በቅናት ተቃጠሉ። የዳቢሎስ ልጆች መልካም ነገር ደስ አይላቸው። የዳቢሎስ ልጆች ቤተ ክርስቲያን ሲሰራ ደስ አይላቸው። የዳቢሎስ ልጆች ሲቀደስ ደስ አይላቸው። ሲዘመር ደስ አይላቸው። ብዙ በቤተ ክርስቲያን ሲሰበሰቡ ደስ አይላቸው። የዳቢሎስ ልጆች ነጠላችን ያቃጥላቸዋል። የምዕመናኑ ልብስ፣ የካህናቱ ልብስ ያቃጥላቸዋል። ዘንባባ መያዛችን ያቃጥላቸዋል። ይህን ታሪክ መተረካችን ያቃጥላቸዋል። ዛሬም እንደዚያው ቀድሞም እንደዚያው ለዳቢሎስ ልጆች ጌታችን ወንጌልን እየሰበከ ነው። ደቀ መዛሙርቱ ደስ ብሏቸው አመሰገኑ። የዳቢሎስ ልጆች ምን አሉ? አረ ደቀ መዛሙርትን ገሥጻቸው፣ ለምን ያመሰግናሉ? ለምን ሰላም ይላሉ? የዳቢሎስ ልጆች ሰላም አይፈልጉም። ሰላም ስለተባለ አቃጠላቸው፣ ተቃወሙ። እነዚያ ፈሪሳውያን ጌታችንን በኋላ ሰቅለው የገደሉት እነዚህ ናቸው። የጌታችንን መልስ እንመልከት። መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት ይላል። ፈሪሳውያን አይጩሁ፣ ዝም በሉ፣ አመስግኑ እያሉ መልሶም ይላል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የመለሰላቸውን መልስ ተመልከቱ። እላችኋለሁ አለ ጌታ ፈሪሳውያኑ፣ እኔ እላችኋለሁ እነግራችኋለሁ አለ፣ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። አሁን ሰዎች ስላመሰገኑ ተቃጥላችኋል። ሰዎች ዝም እንዲሉ ትፈልጋላችሁ፣ እንዳያመሰግኑ ትፈልጋላችሁ። ነገር ግን እነሱ ዝም ይሏል፣ ድንጋዮች ይጮሃሉ። አንዳንዴ እንደዚህ ይደረጋል። ሰው በመጀመሪያ አንደበት የተሰጠው እግዚአብሔርን እንዲያመሰግን ነው። አንደበት የተሰጠው ሰው እግዚአብሔርን አላመሰግንም ካለ፣ መናገር የሚችል ሰው እግዚአብሔርን አላመሰግንም ካለ፣ አይምሮ ያለው ፈጣሪው ያደረገለትን ማወቅ የሚችል ሰው፣ ማገናዘብ የሚችል ሰው አላመሰግንም ካለ፣ መናገር የማይችል ድንጋይ ያመሰግናል። መናገር የማይችሉ ዛፎች ያመሰግናሉ። መናገር የማይችሉ ፍጥረታት ሊያመሰግኑ ይችላሉ። እግዚአብሔር ተናገሩ ካላቸው እንዲናገሩ ጸጋ ያልሰጣቸውን እንኳን በታምራት ያናግራቸዋል። እዚያ ነው። አሁን ምን አለ? አንደበት የሰጠኋችሁ እኮ እንድታመሰግኑ ነበር። መልካም ነገር አይታችሁ ደስ የማይላችሁ ናችሁ። መልካም ነገር እኮ ነው ያዩት ነው እኮ መልካም ነገር ነው። እጅግ ደስ የሚያሰኝ መልካም የሆነ ልዩ የሆነ ነቢዩ አስቀድሞ የተናገረው በብሉይ ኪዳን መጽሐፍ የተመሰገነ የተጻፈ ልቦለድ ያልሆነ እነሱን የሚያነቡት የሚያለመልሙት ያነበረ የተፈጸመ። ደግሞ እስኪ ምን የሚያሳዝን ነገር አለ? አሁን ምንድን ነው ያሳዘናቸው? በአህያ ላይ ተቀምጦ ሄደ ጌታችን። አዲስ ነገር አሳይ። ደስ ብሏቸው አመሰገኑ የክርስቶስ ልጆች። እነዚያ ግን ከፋቸው። ኧረ አይገባም አንተም ማመስገን አሉ። ታዲያ አንደበትህ ለምንድን ነው? አንደበት እግዚአብሔርን ማመስገን ነው ያለበት ወይስ ጓደኛውን መሳደብ ነው ያለበት? እግዚአብሔርን ያመስግን ወይስ ጓደኛውን ያዋርድበት? ሰዎችን ይናበት፣ በሰዎች ላይ ይሳለቅበት? በአንደበት ሰው ምንድን ነው ማድረግ ያለበት? እግዚአብሔር ሆይ እንድናገር ያደረግከኝ ተመስገን። በመጀመሪያ ሰው ነው ማመስገን ያለ። ከእንስሳት ለይተህ እንዳስብ ያደረግከኝ፣ ከድንጋይና ከእጽዋት ለይተህ
እንድናገር ያደረግን። ይህን ነፃነት ይህን መብት የሰጠህን ጌታ ክብር ምስጋና ላንተ ይሁን። መናገር የምችለው አንተ ስለፈቀድክ ነው ብሎ እግዚአብሔር በሰጠው አንደበት መናገር እግዚአብሔርን ማመስገን ያስፈልጋል። አሁን ለዚህ ነው ኢየሱስ ክርስቶስ በሉ እንግዲህ ልታመሰግኑ እናንተ አንደበት ሰጥቻችሁ ነበረ። እናንተ ካላመሰገናችሁ ማን ያመሰግናል አለ? ማን ያመሰግናል? ማን ይጮሃል? ድንጋይ አንደበት የሌለው ይጮሃል። ስለዚህ ታፍራለህ። ያኔ ትዋረዳለህ። ያኔ ታፍራለህ። ያንተ አንደበት ሲዘጋ አንደበት የሌለው ድንጋይ ሲያመሰግን ትዋረዳለህ። እንደዚህ ነው የሆነው ዛሬ በኢየሩሳሌም። እግዚአብሔር አምላክ በብሉይ ኪዳን መጽሐፍ እንደምታነቡት እኮ የበለዓምን አህያ እንድትናገር አድርጓል አይደል? በለዓም የተባለው ጠንቋይ ለማጥፋት ጋኔን እየሳበ እያሟረተ ሲሄድ መልአኩ ለጠንቋዩ አልተገለጠም። መጀመሪያ የተገለጠው ለአህያይቱ ነው። ጠንቋዩን ተመለስ አላለው። ለአህያይቱ ተገለጠና እንዳትንቀሳቀስ አደረጋት። ምስጢሩ ምንድን ነው? በአንቺ ላይ ከተቀመጠው ሁለት እጅ ሁለት እግር ካለው ሁለት ዓይን ሁለት ጆሮ ካለው ሰው ይልቅ በአንቺ ላይ ከተቀመጠው ሰው ይልቅ አንቺ ትሻያለሽ ማለት ነው። እግዚአብሔር የበለዓምን አህያ ሲያናግር የእግዚአብሔር መልአክ ለሰውየው ሳይገለጥ ለአህያይቱ ተገለጠ። አንቺ ትሻያለሽ፣ ባትናገሪ እሳት እንድትበይ ውሃ እንድትጠጭ እንድትንቀሳቀሽ ሰው እንድታገለግል አድርጌ ፈጥሬሻለሁ። ከዛ ከተፈጥሮሽ አልተነቃነቅሽም። እንስሳት አገልግሎት የተፈጠሩ ይገርማቸዋል። ከዛ አይነቃነቁም። አህያውም ይጫናል፣ በፈረሱ ላይ ትቀመጡበታላችሁ፣ በሬውንም ታርሱታላችሁ፣ ላሟንም ወተቷን ትጠጣላችሁ፣ የበጉንም ስጋ ትበላላችሁ። እንስሳት የተፈጠሩበትን አገልግሎት ይሰጣሉ። አሁን ለተፈጠረበት አገልግሎት አልገዛም እያለ ያለው ባለው ከላችሁ ሰው መጀመሪያ የተፈጠረው ለመብል አይደለም። የመጀመሪያው መብል ተጨማሪ ነው፣ ሆድ ተጨማሪ። መጀመሪያ እግዚአብሔርን እንዲያመሰግን ነው ሰው የተፈጠረው። አሁን ሰው አመፀኛ ነው። ተመልኩ ያን ይረሳል፣ አያመሰግንም፣ ይተዋል። የተፈጠረበትን ዓላማ ይተዋል። ሰው መብል እኮ እዚያው ተጨማሪ ነው። በማቴዎስ 6 ላይ የተጻፈው መጀመሪያ እግዚአብሔርን መንግስት አስቡ አለ። ከዚያ መብሉ መጠጡ ይጨመርላቸዋል እንደ ጭማሪ። መደበኛ ስጦታ ማለት ነው። መደበኛ ስጦታ አይደለም፣ መብላት መጠጣት ጭማሪ ነው። ለዚህ ማስረጃ ልንገራችሁ። ጌታችን አባታችን ሆይ የሚለው ጸሎት ሲያስተምር ሁለት ነገር ተናገርን ብሎ አባታችን ሆይ አላችሁ፣ በሰማያት የምትኖር አላችሁ፣ ስምህ ይቀደስ። ሰው መጀመሪያ ስምህ ይቀደስ ብሎ እግዚአብሔርን ማመስገን አለበት። ቅደም ተከተል ተምሩ። ከዚያ መንግስትህ ትምጣ ብሎ ምን ማለት ነው? እባክህ መንግስተ ሰማያትን ስጠን፣ እባክህ ዘላለማዊ ሕይወት ስጠን፣ ዘላለማዊ ሀገር ስጠን። የመጀመሪያው ልብ በሉ፣ ጌታችን መጀመሪያ ያስቀደመው ልመድግራችሁ ይልና ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ቀጥሎ ምን አለ? የዕለት እንጀራችን። አሁን ማንን ነው ያስቀደመው? ኢየሱስ ክርስቶስ እንደዚህ ጸልዩ ብሎ ነው ይህ ጸሎት ያዘዘን ራሱ። አሁን እስኪ መንግስተ ሰማያት ነው የቀደመው ወይስ እንጀራ? መንግስት ትምጣ የሚለው ነው። ስትጸልዩ በመጀመሪያ የዕለት እንጀራችን ስጠን ብላችሁ ጸልዩ አላለም። የአባታችን ሆይ ስትጸልዩ በደንብ አድርጋችሁ አስተውሉ። የመጀመሪያው ስምህ ይቀደስ፣ እግዚአብሔርን አመስግኑ። ቀጥሎ መንግስተ ሰማያት ትምጣልን ትሰጠን ብላችሁ ጸልዩ ነው። ከዚያ ሶስተኛ
ከዚህ በኋላ ስለ ዕለት እንጀራ ጸልይ ነው። ስለ ዕለት እንጀራችንም እንድንጸልይ ታዝዟል። ግን የትኛውን የቀደመ ነው? ጌታችን የትኛውን አስቀደመ? እኔና እናንተስ የትኛውን እናስቀድማለን? አሁን ማየት ያለብን እዚህ እኔና እናንተ መጀመሪያ የወዳችን ጉዳይ ነው አይደል? የሚያንገበግበን መጀመሪያ አእምሯችን፣ መጀመሪያ ሆዳችን ነው። በዚህ ምድር ላይ ያለው በመጀመሪያ እግዚአብሔር ሆይ ኑሮዬን ሙላልኝ፣ ከዚያ በኋላ ቤተክርስቲያን እመጣለሁ ማለት ነው። በመጀመሪያ ለኑሮ እሮጣለሁ፣ ከዚያ በኋላ አስቀድሳለሁ እንደምትሉት አይደል? ነጋዴ ነኝ፣ በመጀመሪያ ነግጄ ልክበር፣ ከዚያ በኋላ ስጋውን ደሙን እቀበላለሁ። ሰው የሚለው እንደዚህ ነው። ግን አላለም ጌታችን። መጀመሪያ ስለ መንግስተ ሰማያት ለምን? ትልቁ እሱ ስለሆነ። አሁን እናንተ አንድ ሰው 1 ሚሊዮን ብር ሊሰጣችሁ ስልክ ሊደውል፣ አንድ ሰው ደግሞ 1000 ብር ሊሰጣችሁ ስልክ ሊደውል፣ መጀመሪያ ወደ የትኛው ትሄዳላችሁ? 10,000 ወደሚሰጣችሁ ወይስ 1 ሚሊዮን ወደሚሰጣችሁ? የትኛውን ነው የምታስቀድሙት? ትልቁን አይደል የምታስቀድሙት? ይሄ ባይን የሚታይ ስለሆነ ትልቁ። አሁን ጌታችን እንደዚህ በመጀመሪያ ትልቁ የትኛው ነው? መንግስተ ሰማያት። ትልቁ የትኛው ነው? የወዲያኛው ዓለም ክብር፣ ሕማም የሌለበት፣ ሞት የሌለበት፣ በሽታ የሌለበት፣ ሐዘን የሌለበት፣ ረሃብ የሌለበት፣ ችግር የሌለበት፣ ሐዘን የሌለበት፣ ሁሌ በደስታ የሚኖሩበት ትልቁ ያ ስለሆነ መጀመሪያ ስለ መንግስተ ሰማያት ጸልያለሁ። በዚያ በኋላ ደግሞ በዚህ ዓለም ላይ ስለምትበላው ስለምትለብሰው ደግሞ ጸልይ። በቅደም ተከተል እንዲህ አድርጎ ሊያስቀምጡ እኔና እናንተ አገላብጠነው ነው እንጂ እኛ አገላብጥን። ምን እንዲህ ይባል ነገር አለ። ምን ያለ ዘመን ነው የተገላቢጦሽ? አህያ ወደ ሊጥ፣ ውሻ ወደ ግጦሽ። አህያ ሳር ነበር የሚግጥ፣ ውሻ ደግሞ አንዳንዴ ሊጥ እየገለበጠ ነው። እና ፍላጎታቸው እንደዚህ ነው። የተገላቢጦሽ ሲሆን ግን አህያው ወደ ሊጥ ይመጣል፣ ውሻ ደግሞ ሳር ሊግጥ ይሄዳል። እነዚህ ከሆነ ተገላቢጦሽ ሆነ ማለት ነው። እና ተገላቢጦሽ ይዘን ነው እንጂ እኔና እናንተ መጀመሪያ ማሰብ ያለብን ስለ መንግስተ ሰማያት ነው። እሺ ልጨርስ ነው እንግዲህ አንድ ጥቅስ ልንገራችሁና ልጨርስ። መዝሙረ ዳዊት መዝሙር 8 ቁጥር 2 ላይ ዲያቆናቱ የሰበኩት ነው። ከሕፃናትና ከሚጠቡ ልጆች አንደበት ምስጋናን አዘጋጀህ ብሎ ነቢዩ ዳዊት አስቀድሞ ተናግሮ ነበር። በዛሬው ዕለት ሕፃናቱ ከእናታቸው ጀርባ ላይ ሆነው ምን አሉ? እስኪ አንዴ ምን አሉ? ሆሳዕና በአርያም ነው ያመሰግኑ። በሰማይ ያለው መድኃኒት መጣልን ማለት ነው። ሆሳዕና በአርያም። ታዲያ ፈሪሳውያኑ ለምን ያመሰግናሉ ብለው ሲቃወሙ ጌታችን ይህን ነበር የጠቀሰው። በመጽሐፋችሁ በብሉይ ኪዳን እኮ ከሕፃናት አንደበት ጡት ከሚጠቡ ከሕፃናት አንደበት ምስጋናን አዘጋጀህ ተብሎ ተጽፏል። ስለዚህ ሕፃናቱ ሊያመሰግኑ ይገባል። አንደበት ለሰጣቸው ጌታ ምስጋና ሊያቀርቡለት ይገባል ብሎ ኢየሱስ ክርስቶስ መልሷልና ዛሬ እንኳን ትልቆች ሕፃናት ያመሰገኑበት ቀን ነው። ሁሉም እያንዳንዱ ክርስቲያን የሆነው ሁሉ በእውነት ፈጣሪውን ማመስገን አለበት። በመጀመሪያ ፈጣሪውን ማመስገን አለበት። ከዚያ በኋላ ሌላው ስራ ይደርሳል። እግዚአብሔር አምላካችን ያስተማረንን ሁሉ በልቦናችን ያሳድርልን፣ የሰማነውን በአእምሯችን ይግለጽልን። አመስግነን ክብር እንድናገኝ እግዚአብሔር አምላካችን ይርዳል። ያስተማረን አምላካችን የተመሰገነ ይሁን።